ህይወታችን በሚዛናዊነት መቃኘት አለባት። ያኔ ነው ለስኬት የምንታጨው። እስልምና ምድርን ከሰማይ ስጋን ከመንፈስ ዱንያን ከአኺራ የማይለይ ውብ መለኮታዊ ሃይማኖት ነው። አላህም ሕያው በሆነ ንግግር ውስጥ ይህም ሚዛናዊነት በአንድ አረፍተ ነገር ያስቀምጥልናል። ረበና አላህ ምን ብለን መማጸን እንዳለብን ራሱ ይነግረናል። ጌታችን ሆይ ዱዓ ቪዥንም ነው እኮ የምትፈልገውን ነገር እኮ የሚነግር ነው። ረበና ጌታችን አቲና ስጠን ለግሰን ፊዱንያ ሐሰና እዚች ምድር ላይ ሐሰና መልካምን ነገር ስጠን። መልካም ነገር ሲባል እንግዲህ ዘርዝሩት። ስኬት፣ ውጤታማነት፣ ምርታማነት፣ አብሮ በሰላም መኖር፣ በፍቅር መስራት፣ ጥሩ ትዳር፣ ጥሩ ልጆች፣ ጥሩ ላይፍ ዱንያ ውስጥ መልካምን ነገር ስጠን። ወፊል አኺራ በቀጣዩ ዓለም ደግሞ መልካምን ነገር ስጠን። ሁለቱ የሰው ልጆች የመኖሪያ ምድሮች ናቸው። እቺ ምድር ቀጣዩ ዓለም በሁለቱም ስኬትን ለምነው አላህ Subhanahu Wa Ta'ala ቁርአን ላይ ያዘናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህም መርህ ቁልጭ አድርገው ሲያስቀምጡት ኢዕጢ ስጥ ይላሉ። ለኩል ذي حق حقه ለእያንዳንዱ ድርሻውን ስጡ። ለአካል ድርሻ አለው፣ ለአእምሮ ድርሻ አለው፣ ለጤንነት ድርሻ አለው፣ ለመንፈስ ድርሻ አለው፣ ለማህበራዊ ግንኙነት ድርሻ አለው። ለሁሉም መብት ስጡ። واقيموا الوزن بالقسط ولا تخسروا الميزان ሚዛኑ በትክክል አስቀምጡት። ለሚስት ድርሻ አለው፣ ለሥራ ድርሻ አለው፣ ለንግድ ድርሻ አለው፣ ለእስላማዊ አገልግሎት ድርሻ አለው፣ ለጓደኞች ድርሻ አለው፣ ለልጆች መንከባከብ ማስጠናት ድርሻ አለው። ባላንስ አድርጉት ላይፋችሁ። ይሄ ነብዩ ሰለላሁ ዐለይሂ ወሰለም መመሪያ ነው። ወዳጆቼ ይሄን የበለጠ ያስረዝልኝ ዘንድ አንድ ታሪክ ልንገራችሁ። የአልኬሚስት ሚል ፓውሎ ኮኤልዮ የጻፈው አንድ መጽሐፍ አለ። መጽሐፉን እስር ቤት ውስጥ ያለው ከቆዘምኩባቸው ጥሩ መጽሐፎች ውስጥ አንዱ ነው። ብታነቡት ደስ ይለኛል። እዚህ ውስጥ አንድን ታሪክ ጠቀሰ። ሚዛናዊነትን ስለሚያሳይልኝ እችን ታሪክ ላካፍላችሁ። አንድ በእድሜ የገፉ አባት ነበሩ። ግለሰቡ ሰፊ ጸጋና ሀብት ቢኖራቸው ሊወርሳቸው የሚችል ብቁ ልጅ እንደሌለ ግን ሁሌም ያስባሉ። እረፍትም ይነሳቸዋል። ወጣቱ ልጃቸው የህይወት ተመክሮ ስላልያዘ ነገ ይህን ንብረት ከሳቸው ቢወርስ ቶሎ ከእጁ ላይ እንደሚጠፋ ያስባሉ። ይህም ትካዜ ውስጥ ይከታቸዋል። እሱን ለማስተካከል ብዙ ጥረት አድርገዋል፣ አልተሳካላቸውም። ግን ደግሞ ተስፋ አልቆረጡ። ቅድም ይቻላል ብለን ለዚህ ሐሳብ ተነሱ። እሱን ለመለወጥ ከእርሳቸው ምክር ይልቅ በሌላ ሰው ሊያስመክሩት ፈለጉ። ወጣቱንም ወደ አንድ ቦታ ላኩት፣ ወደ ጥበበኛው ሰው። ሀገሪቱ ላይ የሚታወቅ አንድ ጥበበኛ ኡስታዝ አለ። ትልቅ ሰው የሚኖረው ወደ በረሃው አካባቢ ከሚገኝ የጥንት ቤተ መንግስት ውስጥ ነው። ታሪካዊ ቤተ መንግስት፣ በርካታ ቅርሶች ያሉበት ቤተ መንግስት ውስጥ ነው የሚኖረው። በርካታ ሰዎች እየሄዱ ከሱ ካውንስሊንግ ሰርቪስ ይወስዳሉ፣ የምክር አገልግሎት ይወስዳሉ። ወጣቱንም አባት ላኩት። ይህ ወጣት ከአድካሚ ጉዞ በኋላ እዛ የጥንት ቤተ መንግስት ውስጥ ደረሰ። ምክር ለመውሰድ የሚገባ የሚወጣው ሰው ለጉድ ነው። እርሱም ገባ። የእንግዳ መቀበያው ትልቅ ሳሎን ውስጥ ገባ። እንግዳዎቹ ሲጠብቁ የሚመገቡት ምግብ እየተመገበ እየጠጣ ቁጭ አለ። ለ2 ሰዓት ያህል ጠበቀ። ማንን ለማግኘት? ጥበበኛውን ሰው። እዛ የታደመው ሰው ትንሽ ትካዜ እንዳይሰማው እንዳይሰላች ከርቀት ቆሞ ግጥም በሚያምር ድምፅ የሚያነበንብ ግለሰብም አለ። ያን እየሰማ ትንሽ ቁጭ አለ ያስተነተነ። እንደምንም ጠብቆ ጥበበኛው ሰው ጋር ተገናኘ። ገባ። እንደገባም ጥያቄ ጠየቁ። ጥበበኛው ሰው ምን ልታደርግ መጣ? አይኔማ ህይወትን በስልትና በጥበብ የምማርበትን ክህሎት እንድትሰጠኝ እንድትመክረኝ ነው አለው። ግለሰቡም ጥበበኛውም ሰው መልካም ጥሩ ጥያቄ ነው ያቀረብከው። ባይሆን እንደምታይ ብዙ ስራ አለብኝና እስከዛው ቤተ መንግስት ውስጥ ያሉ ነገሮችን እየጎበኘ እየጠበቀኝ ከ2 ሰዓት በኋላ ተመለሳለሁ። ከዛም አንዲት ማንኪያ ላይ ዘይት አደረገና ዘይቷን ማንኪያዋን ሰጠው። ባይሆን አደራህን ስትዟዟር ዘይቷን እንዳትፈስብህ ጠብቃት አለው። ወጣቱም
ኃላፊነት እንደተሰጠው ተሰማው። እሷን መጠበቅ የወደፊት ህይወቱን ለመጠበቅ ሚስጥር እንደሆነ ገመተ። ማንኪያውን ከዘይቷ ላይ ዘይት ያላትን ማንኪያ ይዞ ቤተ መንግስቱን መዞር ጀመረ። ደረጃውን ሲወጣ ሲወርድ ውጭ ሲገባ ሲመላለስ ትኩረቱን ግን ያደረገው ዘይቷ ላይ እንዳትፈስበት። ከሁለት ሰዓት በኋላ ዞሮ ወደ ጠቢቡ ሰው ገባ። እንደገባ ጠቢቡ ሰው አንድ ጥያቄ ጠየቀው። ወጣቱ ደስተኛ ነበር፣ ዘይቱ ሳይፈስ ይዞት ስለመጣ። ይሄ ነበር ለሱ ስኬት የመሰለው። ጠቢቡ ሰው ግን ምን አለው? ዞርከው እንደ ቤተ መንግስቱን አለ። አዎ አለ። እንግዳ ማረፊያ ላይ ትልቁ አዳራሽ ላይ ግድግዳ ላይ የተሳሉ የተፈጥሮ ስዕሎችን፣ አዕዋፋትን፣ ሁሉም ነገር ተመለከትከው እንዲያሉ። ወጣቱ ደነገጠ። እርሱ ትኩረቱን ያደረገው ዘይቱ እንዳይፈስበት ነው። ቤተ መንግስቱን አልጎበኘው። እሺ አለው አስከትሎ። እነዛ ለዓመታት 10 ዓመት የፈጀባቸው የአበባ አስተካካይ ጋርደን ጠባቂዎች የሰሩትን መስክ ማሳየው አለው። አላየውም። ወጣቱ ትኩረቱ ዘይቱ ላይ ነበር። እሺ አለው አስከትሎ። የዓለምን ዕውቀት ሁሉ ሰብስቦ የያዘውን ቤተ መጻሕፍትስ በደንብ ጎበኘኸው? ሸልፎችን አያቸው አሉ። እርግጥ በዛ አልፎ ሄዷል፣ ግን ትኩረቱን ያደረገው ዘይቱ ላይ ነው። እንዳይፈስበት አላስተዋለው። ወጣቱ ደነገጠ። ዘይቱን ይዞ በመምጣቱ የተሰማው ደስታ ጠፋበት። ከዛም ምን አለው? በልንግዳ እንደገና አለው። ዘይት ማንኪያው ላይ ያደረገና በል ተመለስና ቤቱን እንዳዲስ ጎብኘው፣ ቤተ መንግስቱን ውጣ ውረድ ተመልከተውና ተመለሳል። 2 ሰዓት ነው የሚፈጅበት ለመጎብኘት። ይሄ ጫና እንደይሰማው ምን አለው? ሰማን ተወጣታል። የቤቴን ጥበብ ስትመለከት የኔ ምክር ጥበብ እንዳለው እንድታመን ያደርጋልና እባክህን ሄዳል። ወጣቱ ዘይት ያላትን ማንኪያ ተሸክሞ ቤተ መንግስቱን መጎብኘት ጀመረ። በእርግጥም ቤተ መንግስቱ ውስጥ ያየው ነገር ማረከው። ለካ እስካሁን አላየው። ግድግዳው ላይ የተሳሉ የተፈጥሮ ስዕሎች፣ ዛፎች፣ ሳሮች፣ አበባዎች በጣም ማራኪ ነበሩ። የደረጃዎቹ አሰራር ማራኪ ነበር። 10 ዓመት የፈጀውን ጋርደን ሲመለከተው ውስጡ በሐሴት ናኘ። ላይብራሪው ለጉድ ነው። ያን ሁሉ ለ2 ሰዓት ያህል ሲያቆይቶ ወደ ጥበበኛው ሰው ከ2 ሰዓት በኋላ ተመለሰ። ልክ እንደገባም ለሰውየው ዕድል ሳይሰጥ መተረክ ጀመረ። ላይብራሪው እንዲህ ነው፣ መንገዱ እንዲህ ነው፣ ደረጃው እንዲህ ነው መተንተን ጀመረ። ጠቢቡ ሰው ትክ ብሎ አዩትና እጅ ላይ እንዳይፈስ አደራ የሰጠው ዘይት የት አላለው። ጎንበስ ሲል ማንኪያው ባለው ዘይቱ ፈሷል። አሁንም ወጣቱ ተከዘ። ቅድም አካባቢውን ሳይ ዘይቱን ጠብቆ መጣ። አሁን ደግሞ ሁሉ ነገር ጎሚቶ ዘይቱን ሳይጠብቅ መጣ። ጠቢቡ ሰው ግን በተቃራኒ ፈገግ አለ። ምኑ ሊያስተምረው የፈለገው ነገር ስለተሳካለት። አንተ ወጣት አለው፣ አሁን ትምህርቱን ጨርሰሃል። የህይወትን ጥበብ ልነግርህ አዳምጠኛል። የህይወት ጥበብ ማለት ህይወትን በጥበብ የመምራት ሚስጥር ማለት ህይወትን እያየህ እየተደነቅ እየተደመምክ ስትኖር እጅ ላይ ያለን ኃላፊነት አለመርሳት ነው። ህይወት በሁለቱ ባላንስ መሃል ነው የምትኖረው። ልብ አላችሁ ወዳጆቼ፣ ህይወት ማለት እንዲህ ነች። ህይወት ተደስተህባት ተዝናንተህም ስትኖር ያለብህን ኃላፊነት የተፈጠርክበትን ማንነት ሳትዘነጋ ባላንስድ ላይፍ። አልበርት አንስታይን አንድ አባባል አለው፣ ህይወት እንደ ባይስክል ናት ይላል። ላለመውደቅ ሁሌም ባላንስን ጠብቀህ መረገጥ መቻል አለብህ ይላል። ህይወት እንደ ባይስክል ነች። ወደ ቀኝም እንዳትወድቅ ወደ ግራም እንዳትዘነበር ሁሌም ጥንቃቄ ትሻለች። ሉቅማኑል ሐኪም ኢትዮጵያዊው ታላቅ ጠቢብ ሉቅማን ቁርአን ውስጥ አላህ ምክራቸውን የጠቀሰላቸው ታላቁ ሰው ምን ይላሉ? እርጥብ አትሁን ትጨቀያለህ፣ ደረቅ አትሁን ትሰበራለህ ይላል። መካከለኛው ሚዛናዊ ህይወት ምራ፣ ያኔ ለስኬት ቀርበሃል ማለት ነው። አላህ በሰማነው ተጠቃሚ ያደርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።